በቅርብ ዓመታት የኢትዮጵያ ፖለቲካ የለውጥ ማዕበል እና የፈተና ጫፍ ላይ የቆመ ነበር። የብልጽግና ፓርቲ ስልጣን ላይ መቆየቱን ተከትሎ የሀገሪቱ የፖለቲካ አቅጣጫ ወዴት እያመራ ነው የሚለው ጥያቄ በየመንደሩና በየምሁራኑ ክርክር ማዕበል ሆኗል። ዛሬ የምንመለከተው እንግዲህ የብልጽግና ፓርቲ በኢትዮጵያ የፖለቲካ ምህዳር የበላይነትን እንዲይዝ ያደረጉትን ቁልፍ ክስተቶችን ነው። ከዚህም በዘለለ ብዙዎች የሚያነሱት ቢሆንስ የሚለውን ጥያቄ የሌላ ወገን አሸናፊነት ጥያቄ በመፍተሽ የሀገሪቱን የፖለቲካና ኢኮኖሚያዊ ተጽዕኖ በተጨባጭ ማስረጃዎችና በፖለቲካ ሳይንስ ቴዎሪዎች ላይ ተመርኩዘን እንመረምራለን። የብልጽግና ፓርቲ በኢትዮጵያ የፖለቲካ መድረክ የበላይነቱን እንዲይዝ ያደረጉ ምክንያቶች ነጠላ አይደሉም። እነሱም የፖለቲካ የስትራቴጂና የመዋቅር ድምር ውጤቶች ናቸው። ፓርቲው በፌዴራልና በክልል ደረጃ ባለው የቁጥጥር ስልጣን አማካኝነት በከተማውን እስከ ገጠር ያለው የፕሮፓጋንዳና የመደራጀት አቅም እጅግ ሰፊ ነበር። ይህ ተደራሽነት እንግዲህ እንደ የፓርቲና የመንግስት መቀላቀል በሚል በተደጋጋሚ የምነሳው ትችት ዋና ማሳያ ነው። የመንግስት መዋቅርን እንደ መሳሪያ መጠቀም መቻሉ ለፓርቲው ታችኛ ህብረተሰብ ክፍል ድረስ ዘልቆ የመግባትና ሀሳብ የመቅረጽ አቅም ሰጥቶታል። የብልጽግና ፓርቲ ስልጣኑን ያጠናከረበት ሌላው ቁልፍ መሳሪያ የፖሊሲ ቀጣይነት ነው። በተለይ እንደ ህልውና ዘመቻ እና የአገር በቀል ኢኮኖሚ ማሻሻያ ያሉ አጀንዳዎችን በመቅረጽ ሀገሪቱ በለውጥ ሂደት ውስጥ እንደምትገኝና ይህን ለውጥ ለማሳካት ቀጣይነት ያለው አመራር እንደሚያስፈልግ ለህዝብ ማሳመን ችሏል። ይህ በተለይም የመንግስት ታማኞች የሚባሉ የህብረተሰብ ክፍሎች እና የልማት ተጠቃሚዎች ዘንድ ትልቅ ድጋፍን አትርፎላቸዋል። በምርጫ ሂደቶች ላይ ተፎካካሪ ፓርቲዎች የነበራቸው ውስንነቶችን በመጠቀም እና የውስጥ ደህንነትን የመቆጣጠር አቅም ለድላቸው ትልቅ ሚና ተጫውቷል። የፖለቲካ ተቀናቃኞች በህጋዊ እና በአስተዳደራዊ ማዕቀቦች የማዳከም ስልት በምርጫው ሜዳው ላይ ብልጽግና ያለ ተወዳዳሪ አስቀርቶታል። ይህ በኢትዮጵያ ፖለቲካ ውስጥ የተያዘው ምህዳር እንዲፈጠር ምክንያት ሆኗል። እንግዲህ ሌላ ወገን ቢያሸንፍ ምን ሊፈጠር ይችላል የሚለውን ሌላው ፓርቲ ስልጣን ቢረከብ ኖሮ በመጀመሪያዎቹ 100 ቀናት ውስጥ የመንግስት መዋቅሩን የሚቆጣጠር ፈተና ይገጥመው ነበር። የኢትዮጵያ ቢሮክራሲ ለረጅም ዓመታት በአንድ መስመር ሂደት የሄደ በመሆኑ አዲስ አመራር ሲመጣ በሚፈጠረው የባለስልጣናትና የመንግስት ሰራተኞች የታማኝነት ፈተና ትልቅ የፖለቲካ መናጋት ይፈጠር ነበር። በተለይም የደህንነትና የመከላከያ አባላት አዲስ አመራርን የመቀበል ወይም ያለመቀበል ጥያቄ ሀገሪቱ ወደ አደገኛ የደህንነት ቀውስ ውስጥ ሊከት ይችል ነበር። አዲስ አሸናፊ ፓርቲ ኢኮኖሚን በተመለከተ የነበሩትን ውሳኔዎች ለምሳሌ የፕራይቬታይዜሽን፣ የኢንተርኔትና የቴሌኮም ዘርፍ ነጻነት ወይም የገበያ ነጻነትን በመዋቅር በነባር ኢንቨስትመንቶች ላይ ግርግር መፍጠር ይችል ነበር። ይህ የውጭ ኢንቨስትመንት ላይ ለአጭር ጊዜ መረጋጋትና የካፒታል ፍሰት መቀነስን ሊያስከትል እንደሚችል በፖለቲካ ኢኮኖሚ መላምቶች መረዳት ይችላል። የኢትዮጵያ ከዜጎች እና ከዓለም አቀፍ ማህበረሰብ ጋር ያላት ግንኙነት በተለይም በታላቅ የኢትዮጵያ ህዳሴ ግድብና በዲፕሎማሲው አዲስ አቅጣጫ ሊወሰድ ይችል ነበር። አዲስ አመራር የነባሩን ዲፕሎማሲያዊ መንገድ በመቀየር ለአዲስ ጥምርቶች ወይም ደግሞ በሀያላን ሀገራት መካከል ባሉ አመለካከቶች ምክንያት ለተግዳሮት ሊጋለጥ ይችል ነበር። በኢትዮጵያ ፖለቲካ ውስጥ አሸናፊው ማን እንደሆነ ብቻ ሳይሆን ስርዓቱ ተቋማዊ እንዲሆን መደረጉ ለሀገሪቱ ዕጣ ፈንታ ወሳኝ ነው። ፓርቲዎች ይመጣሉ ይሄዳሉ፣ ነገር ግን ጠንካራ ተቋማት ሲኖሩ ብቻ ነው ሀገር የምትረጋጋው። የትኛው ፓርቲ ቢኖር ለዲሞክራሲ፣ ለህግ የበላይነት እና ለህግ ኢኮኖሚ እድገት የህዝብ ተሳትፎና የዜጎች ንቃት ወሳኝ ነው። ዲሞክራሲ በምርጫ ቀን ብቻ ሳይሆን በዕለት ተዕለት የዜጎች ክትትልና ተሳትፎ የሚገነባ ሂደት ነው። ይህ ትንታኔ እንዴት ይመለከቱታል? በኢትዮጵያ የፖለቲካ ታሪክ ውስጥ የትኛው ለለውጥ አስፈላጊ ይመስሎታል? ሀሳብ አስተያየቶቻችሁን በኮሜንት መስጫችን ላይ ያስቀምጡ።